እንደምናላችሁ ውድ ተማሪዎች፣ ይህ የአራተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። ርዕሱ የትራፊክ አደጋ ይላል። እንደሚከተለው ምንባቡን አነብላችኋለሁ። ትራፊክ ማለት በአንድ መንገድ ላይ የሚንቀሳቀሱ ተሽከርካሪዎች፣ ሰዎች ወይም እንስሳዎች እንቅስቃሴና ብዛት ማለት ነው። ይህም የትራፊክ ፍሰት፣ መጨናነቅና አጠቃላይ የመንገድ ላይ እንቅስቃሴን ያመለክታል። በሀገራችን ኢትዮጵያ የትራፊክ አደጋ እጅግ አሳሳቢ ደረጃ ላይ ደርሷል። በመረጃው መሰረትም ከሐምሌ 1 2002 እስከ ታህሳስ 30 2013 ዓ.ም ድረስ በደረሰው አደጋ 1849 ሰዎች ሞተዋል። በአዲስ አበባ ብቻ ደግሞ 192 ሰዎች ሕይወታቸው አልፏል። በ846 ሰዎች ላይ ከባድ፣ በ512 ሰዎች ላይ ደግሞ ቀላል ጉዳት ደርሷል። ለነዚህ አደጋዎች ደግሞ ምክንያት የተባሉት የአሽከርካሪዎች ቸልተኝነትና ብቃት ማነስ፣ የተሽከርካሪዎች ችግር፣ የመንገድ ሥራ ችግርና የእግረኞች መንገድ አጠቃቀም ችግር ናቸው። በሰዎች ሕይወት በአካልና በንብረት ላይ ጉዳት እንዳይደርስ ሁላችንም እግራችንን ይዘን መጓዝ ይጠበቅብናል። መንገድ ስናቋርጥ ለእግረኛ በተፈቀደው መሻገሪያ ወይም ዜብራ መንገድ ላይ ብቻ መጠቀምና በመኪና መንገድ ላይ መጫወት አይገባንም። በአጠቃላይ ሌላውንም የትራፊክ ሕግ አክብረን በመንቀሳቀስ ራሳችንን ከትራፊክ አደጋ መጠበቅ አለብን። እሺ ተማሪዎች፣ ይህ ምንባብ በመማሪያ መጽሐፋችን በገጽ 77 ላይ ቀርበዋል። ምንባቡን እያነበባችሁ መልመጃዎቹን እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች። እንደምናላችሁ ውድ ተማሪዎች፣ ይህ የአራተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። ርዕሱ የትራፊክ አደጋ ይላል። እንደሚከተለው ምንባቡን አነብላችኋለሁ። ትራፊክ ማለት በአንድ መንገድ ላይ የሚንቀሳቀሱ ተሽከርካሪዎች፣ ሰዎች ወይም እንስሳዎች እንቅስቃሴና ብዛት ማለት ነው። ይህም የትራፊክ ፍሰት፣ መጨናነቅና አጠቃላይ የመንገድ ላይ እንቅስቃሴን ያመለክታል። በሀገራችን ኢትዮጵያ የትራፊክ አደጋ እጅግ አሳሳቢ ደረጃ ላይ ደርሷል። በመረጃው መሰረትም ከሐምሌ 1 2002 እስከ ታህሳስ 30 2013 ዓ.ም ድረስ በደረሰው አደጋ 1849 ሰዎች ሞተዋል። በአዲስ አበባ ብቻ ደግሞ 192 ሰዎች ሕይወታቸው አልፏል። በ846 ሰዎች ላይ ከባድ፣ በ512 ሰዎች ላይ ደግሞ ቀላል ጉዳት ደርሷል። ለነዚህ አደጋዎች ደግሞ ምክንያት የተባሉት የአሽከርካሪዎች ቸልተኝነትና ብቃት ማነስ፣ የተሽከርካሪዎች ችግር፣ የመንገድ ሥራ ችግርና የእግረኞች መንገድ አጠቃቀም ችግር ናቸው። በሰዎች ሕይወት በአካልና በንብረት ላይ ጉዳት እንዳይደርስ ሁላችንም እግራችንን ይዘን መጓዝ ይጠበቅብናል። መንገድ ስናቋርጥ ለእግረኛ በተፈቀደው መሻገሪያ ወይም ዜብራ መንገድ ላይ ብቻ መጠቀምና በመኪና መንገድ ላይ መጫወት አይገባንም። በአጠቃላይ ሌላውንም የትራፊክ ሕግ አክብረን በመንቀሳቀስ ራሳችንን ከትራፊክ አደጋ መጠበቅ አለብን።
እሺ ተማሪዎች፣ ይህ ምንባብ በመማሪያ መጽሐፋችን በገጽ 77 ላይ ቀርበዋል። ምንባቡን እያነበባችሁ መልመጃዎቹ እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።